ወአለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የኛ ቤተሰቦች? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ በሌላ አይዲያ መጥተናል ማለት ነው። በጣም በሚያስቅ እንደዚህ ፈታ በሚያደርግ ማለት ነው። ያኔ እንደዚህ እየተዋከብን ስራችንን ስንጨርስ ትንሽ አይምሮአችንን ፈታ የሚያደርግ ነገር ነው ማለት ነው እና ዘና ትሉበታላችሁ በማለት ነው እና እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሲቀጥል ደግሞ ቪዲዮአችንን ሳታዩ እያያችሁ ሰብስክራይብ የማታረጉና ግን ሌሽ ሰብስክራይብ አድርጉና ማለት ነው እና እስከ መጨረሻው አብራችሁን ቆዩ። እስኪ አንዲት ጋሽዬ አንጥቶኛን ምናምን እያለኝ ነበረ። ጋሽዬ ነው ያመጣኝ ምናምን እያለኝ ነበረ። እስኪ አያታለሁ። እኔ እንኳን ሰራተኛ ሳመጣ ምንም ያኔ እንትን አይልልኝም። ሰራተኛ እድል ሆኖ ነው መሰለኝ በቃ አላገኘው ቆንጆ ሰራተኛ ማለት ነው። በቃ ይመጣሉ አላጡል ነው የሚወጡት። እኔ ማን እንደሚያስወጣቸው አላውቅም። ብቻ እስኪ ይቺ ደግሞ ወደ ጋሽዬ ነው የመጣሁት እያለኝ ነበረ። በምን እንዳገኛት አላውቅም። መጣይ እንዴት ነሽ እትዬ? ደህና ነሽ? ቁጭ በይ ቁጭ በይ። ለራሱ ቁጭ እንዳትይ። ማን ነው ያመጣሽ? ጋሽዬ። መቼ መጣሽ? ትንሽ ቆየት ባለ እትዬ ትመጣለች ጠብቂያት ብሎኝ። ምንድን ነው ተሸፋፍነሽ አንሳ? ብርድ ስለሆነ ነው መኪና ስመጣ። እሺ አሁን ትንበይ። እሺ ቁጭ ልበል እዚህ? ላላ መቀመጫ እንጭ። ሌላ መቀመጫችሁ የት ነው ያላምጣው? በቃ ቁጭ በይ ቁጭ በይ። መቼ ነው ያመጣሽ? ትንሽ ቆየት ብያለሁ። ስመጣ ሰው የለም አቤት። እትዬ ትመጣለች እትዬ ትመጣለች ያለኝ ጋሽዬ ነበረ። ምንድን ለስራ የሚሰራ እንግዲህ የኔ ስራ ምናምን ታውቃለች ብሎ ነው እሱ ያመጣሽው። እውነቱን ነው ጋሽዬ፣ እውነታቸውን ነው። ደግሞ ጋሽዬ ጋሽዬ የምትይውን ነገር አቁሜ። ጋሽዬ ጋሽዬ አትበይብኝ። ጋሽዬን ነው የማውቃቸው ብዬ ነው። እኔ ጭራሽ ጋሽዬ አትበይ። እኔ ከዚህ በፊት የሚመጡትን ማባራችሁ ጋሽዬ ስለሚሄዱ ነው። ጋሽዬ ጥሩ ሰው ስለሆነ ነው። እኔ ጀምን እንደም ጋሽዬ ጋሽዬ አትበይ። خلاص ጋሽዬን ሃይወት ሸውጮና መክንስ መጥረጊያንጭና ቤቱን ጥረጊ። እሺ ትይሽ ጃመጣት ሰራተኛ ጋሽዬ ጋሽዬን የምትለው ጋሽዬን ወዴት እንደምትል ጋሽዬ አርጎ ይወሰዳት። ጋሽዬ ጋሽዬ ትላለች። እንዴት አርግሽ ነው የምትጠርጊ? ሲጀመር ጠርግሽ የምታቂ ማመሲ ቀስ እንደዚህ ልሰብሪው ነው እንዴ? እሺ ትይሽ እትዬ ምንድን ነው የምሰራው ለራት? ደርቀሽ ማታውቂ አንቺስ? እትዬ ምን ሆነው ነው ተቆጣ? እኔ ጭራሽ ምንም አላመረኝም። ይንጣና ይወሰድሽ ወደዛ። እትዬ እንዴ ምን አረኩኝ? ለኔ እንትን ምንሽ ማላመረኝ? በጣም አስቸጋሪ ሁኔታ ላይ ነው ያለው። እትዬ አስቸጋሪ ምናምን ማለት እንዳታስወጪኝ እንሰራለሁ ያልሽኝ ጋሽዬ ማለት። እሺ ጋሽዬ ማትበይ አትቅለብለቢ። ሲጀምር ጋሽዬ እኔ በጣም ነው እንትን ያልሽው። ምግቡ አይጣፍጥም ይላል ጋሽዬ። እንደዛ አለ? አዎ ምግቡ አይጣፍጥም አለ ጋሽዬ። በጣም ነው የሚወደው የኔ ምግብ። ወይ ታግኝተሽው እንደዚህ ሄደሻን ደግሞ ቁርስ ሰርቼ ቆይታ መምጣትሽ በፊት አሁን እንትን አትበይና ለአንድ ክላስ ለመጥረግ ይሄን ያህል ሰዓት ይፈጅብሽ። እትዬ የሚጣጣስ ላምጣና ላጣጥስ ሰው ይራም አጣጥሽ እንደዚህ ሲያሽማ ሴት ትመስያለሽ። ጋሽዬ ማለትሽ ነው እንጂ እኔ እንደዚህች አይነት እንትን አይቼም አላውቅም። ቀስ አድርግሽ خلاص ይበቃዋን። በቃ ውጪው በጣም ትናሽ ማምጣቴ ነው። በቃ ይበቃው። እኔ ድርቅ ያለኝ ነብይ ያለው እኮ እቺ ሰራተኛ የራሷን በቀር የሰው አሰማም። እሺ ትይሽ እትዬ ምንድን ልስራ? ጋሽዬ ምንድን ነው የሚወደው? እኔ ጋሽዬ አትበይ ጭራሽ። እንኳን አንቺ ምንድን ነው የምወጂው? አመጣሽ ጀምረሽ እትዬ ምንድን ነው የምትወጂው ብለሽኝ አታውቂም። ጋሽዬ ምንድን ነው የሚወደው? ምንድን ነው የምወጂው? እሺ ትይዬ ለኔ ሽርባና እንትን አንጭልኝ። ሽርባና ጋሽዬስ ሌላ ምን ይወጣ? ለቀጣይ እንዴት ለምን ተባረርኩኝ እንዳትዪ። ጋሽዬ የሚወደውን አልነግርኝም። ቆይ ከጋሽዬ ምን አለሽ አንቺ?
እሺ ምንድን ነው የምትሰራው? ጋሽዬ አትበይብኝ። ሲጀመር እኔ እንትን እያልሽ ነው። ጋሽዬ ናቸው ያመጡኝ ብዬ እኮ ነው ትዬ። ጠይብ እሺ ቢሆንም በስ ግን ጋሽዬ አትበይብኝ። ኻላስ ይበቃኛል። እንዴ ዘጋሽኝ። አቤት አቤት ጋሽዬ ነይ ቶሎ ወዴት ነው የምትከጂው? ነይ ጋሽዬ ጠርተው ምንድን ነው ያልኩሽ ነው ቅድም? ጋሽዬ ሲጠራሽ እንትን አትበይ አላልኩሽም? ጋሽዬ ሲጠራሽ እንደማልሰማሽኝ በቃ እሺ ይቅርታሽ። አልሰማሁም በይ አላልኩሽም? እሺ ትይሽ ምን እሺ ትይኛለሽ? አሁንማ እንዳልሽ ነገርሽውና እሺ ልሂድ። ወዴት ነው የምትከጂው? ጋሽዬ ጠሩኝ ነው። ምንድን ነው የምፈልገው ብዬ ልምጣ ወይስ እትዬ አይሆንም ብላኛለች ልበለው? እቺ አቃጥላ ልደፋኝ ነው እንጂ እቺ ልታግዘኝ አይደለም እንዴ? ምን አርጌ? ኧረ እኔ አላቃጠልሽም እትዬ፣ እኔ መጥፎ ሰው አይደለሁም። እሺ እኔ ተቸግሬ ቤተሰቦች ተቸግረው ነው ስራ አዲስ አበባ መጥቼ የገባሁት። እትዬ እባክሽ እንደዚህ መጥፎ እሺ ያኔ እንደዚህ አንቺ እንትን አትበይ እንደዚህ በቃ አለ ስራሽ። ምን አረኩኝ እትዬ? ምን አረኩ? አቃጥላ ልደፋኝ መጥተው እትዬ አታልቅሽ። እሺ በቃ አታልቅሽ የኔ ቆንጆ አታልቅሽ። በስ አንቺ እኮ ጋሽዬ ስለምትይ ነው የምታናጂ እንጂ ጸባይሽማ እኮ ጥሩ ነው። በስ ግን አንቺ እንትን አትበይ። እጃው ምግቡን ስሪና ያልኩሽን አንጭልኝ ለኔ። ምንድን ነው ያልሽኝ እትዬ? ረሳሽው? ቀልብሽ እኮ የለም ወዴት እንደሄደ ነው ያለው። አለ ቤተሰቦች ስለናፈቁኝ ስላላገኘኋቸው እንጂ አንድ ቀልቤ አንቺ ጋር ነው እትዬ። ይቅርታ ንገሪ፣ ምንድን ነው የምሰራው? አሳዛኝ መሳይ ምንድን ልስራ ያልኩሽን ብዬሻለሁ እኮ ቅድም ያልኩሽ። እሺ እትዬ ይቅርታ ድገሚልኝ አንዴ። እኔ እዚህ የከተማው ኑሮ እንዴት እንደሆነም ግራ ገባኝ። እሺ ሾርባ በአታክልትና እንትን አንጭልኝ እትዬ። ሾርባ ምንድን ነው? እንጀራና ወጥ ነው እኛ የምናውቀው። በቃ እሺ እንጀራ አንጭልኝ። የምታውቂው ይዘሽልኝ የምታውቂው። የዛሬን ቀምሽ ቆንጆ ካልሆነ ጀምር እኔ አልፈልግም። ወጥ ምንድን ነው የምትፈልጊው እትዬ? ሽሮ ወይስ በየአይነት ስሪልኝ፣ ወይም ደግሞ ጥብስ ስሪልኝ። ጥብስ? የምን ጥብስ ነው? ጥብስ ስሪልኝ። ጥብስ ምንድን ጥብስ? ጥብስ ይብሰልሽ እና ስጋ ጥብስ አታውቂም? ኧረ እትዬ ምን አደረኩሽ እንደዚህ የምትረግምኝ? ቤትሽ ቁጭ ብዬ ትቃጥለኛለች ትያለሽ እትዬ። ተይ፣ እኔ ለቤተሰቦች አንድ ነኝ። ችግር ነው ከሰው ሀገር ያመጣኝ። እሺ ምንድን ልስራ? እኔ ሲጀመር እንደዚህ በአንድ ነገር ስናገርሽ እንደዚህ እንትን የምትይ የከፋ ነገር ባረግሽ ምን ልትይ ነው? እንደዚህ ስሰርብሽም እኔ እንደ ልጆች ስለማይሽ ነው የምሰርብሽ፣ ስለምዘናብሽ። እኔ ሆድዬ ባሰኝ እኮ ነው እትዬ። አንቺ ጥሩ ሰው ነሽ። ሆድዬ ባሰኝ ነው ከሰው ሀገር መጥቼ። እሺ አሁን አታልቅሽ፣ ያልኩሽን ሂጂ አንጭልኝ በየአይነቱ። እሺ እትዬ። እሺ እትዬ በየአይነት ምንድን ነው? በየአይነት ማታውቂም? ዝም ብሎ እኮ ነው አንጥቶ ቁጭ አደረገልኝ። ታግዝሻለህ ያለ ግን እንደዚህ ታላግዝሽ ምን ታረግልኛለሽ? ጋሽዬ ተቸግሬ ሲያየኝ መኪና አራት ከምትሆኝ ብሎ ነው ያመጣኝ። ጋሽዬማ አትሳደቢ፣ ጋሽዬ ጥሩ ሰው ናቸው። ጋሽዬ የሚወዱትን ባይሆን ንገሪኝ፣ እንደሱ እንዳያባሩኝ እንዳመሰግናቸው። እትዬ ምን ልስራለት ለጋሽዬ? እኔ ያልኩሽን ሳታመጭን ወደ ጋሽዬ ሮጥሽ። የጋሽዬ ስትባይ ትሮጫለሽ። እኔ ማመልሽን እንደው አንቺ እንትን የምትይው ለማየት ስጠይብሽ። እሺ ለጋሽዬ አንጭነት ደስ ያለሽን ምን ልታመጭለት እንደው አያለሁ። ጋሽዬ ናቃንድ ምን እንደሚወድ ራሱ ጭራሽ ታውቂያለሽ። ነይ ምን እንደሚሆን እንትን እንደሚል ታውቂያለሽ። ቁጭ በይ ነይ ቁጭ በይና እንነጋገራለን። ሲጀመር እኔ ቁጭ በይ ይንጣና አሁን እኔ አልፈልግሽም አንቺ። እትዬ ቆይ ምን አጥፍቼ ነው? እኔ አንድ ስራ ሰሪ ቁጭ በይ ተመለሽ። እትዬ እኔ ምን አረኩኝ? እስኪ ምንድን አረኩኝ? ስራሽን ለእኔ ምንም አላመልሽኝም። ወደ አመጣበት ይወሰድሽ። ሰራተኛ ታሊ የማይለምድት ባመልሽ ነው። ምን አልሽ? ምንም ቤተሰቦች ናፍቀውኝ ነው። እንደፈለግሽ እየተናገርሽ ቤተሰቦች ትያለሽ። እንጃ እንደው ወይት አግኝቶ እንዳመጣሽ ራሱ አላውቅም። እሺ እትዬ አሁን ምንድን ልስራ? እኔ ያልኩሽ እኔን አታውቂም፣ የእሱን ታውቂያለሽ። ጋሽዬ ጥሩ ሰው ስለሆኑ ስንመጣ አውርተን ነው። ምን አወራሽ ስትመጪ? የምፈልገው እንጀራ እንደ ሀገራችሁ ወጥ ምናምን ነው አለ። አንቺ ስምጣሪልኝ በየአይነት ሾርባ ትያለሽ። ሾርባ ምንድን ነው? ሾርባ ማታውቂም? እሺ ሻይ ስሪልኝ። እሺ ሻይ አንቺልኝ። ስኳር ትንሽ ነው ብዙ ነው የምትወጂው? ደስ ያለሽን አድርጊ። ሻይ
እኔ እንደው ምን ይቱን ነው ያመጣብኝ? ኧረ ትዕግስቱን ስጠኝ እንዴ! ምን አድርጌ ነው እቺ እኔ እንትን ይበልልኝ እንዴ! እኔ እንደዚህ አይነት ሰራተኛ አይቼም ሰምቼም አላውቅም። ታግዝሻለች፣ ታርፊያለሽ በተባልኩኝ እንደዚህ ለሆነ ምን ልታረጊልኝ እንደዚህ ከሆነ ለስለላት እንጂ እኔ አልፈልጋትም። ደግሞ እኮ እኔ የምላትን እንትን ልትል እኮ ምን አለ ጋሽዬ ነው በቃ እንቅልፏ ተነስታ ጋሽዬ ወይታ አለ ተነስታ ጋሽዬ ወይታ አለ። እኔ እንጃ እኔ ምን እንደማረግ አላውቅም። እስቲ አሁን ትምጣና ደግሞ እናያታለን ምን እንደምትል። ይዛ መጣ በቃ ደግሞ እኮ አንድ ነገር ስታጀት እምሮጠው ነገር ልትደፋ እሽቲ አጥበሽዋን እንትሩ አዎ አጥበዋለሁ። አሁን የታጥቧል ልጠበው ይሄን አጥበሽ ነው ሲጀምር ይሄ አላጥብሽ ነው ይሄን አጥበሽ ነው ጽዳቷ ለራሱ እንኳን በጣም ነው እንትን የምትለው ይሄ ለራሱ አልተጠበም። አሁን እንኳን እየለመድሽ ነው እንትን እያልሽ ነው መሰል ቁጭ በይ ቁጭ በይ። አሁን እሱን ጠርቻለሁኝ እንትን እንዲመልስሽ አድርጌያለሁ። ይበቃሻል። ወደ ሀገርሽ ወደ ቤተሰቦች አታልቅሽ በቃ እንዴ ምንድን ነው አታልቅሽ በቃ እሱ መጥቶ እንትን ይልሻል። የምትፈልጊውን ያህል እንትን ብለሽ ትሄጃለሽ ወደ ቤተሰቦችሽ። አልመለስም ትመለሻለሽ በሱ ግን የምትፈልጊውን ያህል እናደርግልሻለን። ሪያገር መመለስ አልፈልግም። እትዬ ቤተሰቦች ችግረኛ ናቸው። እትዬ እባክሽ ፈልግሽን ሰራሽ እሺ በቃ ይደረግልሻል። በቃ ጋሽ ያለን ብለሻል። በቃሽ እና የዛሬው ቪዲዮአችን ይሄን ይመስላል። በይ አውለቂ እንዴ ምትላጭ ወይኔ ይጨንቃና ሙቀት ነው እንጂ ግን አንቺ ግን ምንድነው ወይኔ ሩጠሽ ልትሞች ልትደፊ እና ቤተሰብ ይሄንን ምሳኔ ዛሬው ቪዲዮአችን ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማዓታችን እንዴት ናችሁ? ሀባይብ የዛሬው ቪዲዮአችን ይሄንን ይመስላል። እንደወደዳችሁኝ አንጠራጠርም ማለት ነው። መዳሜ የኢትዮጵያ መዳም ማለት ነው። ዛሬ ብድሯን ነው መሰለኝ ተወጣጣብኛለች ዋላ ምንድነው እኔ አንቺ ካረግሽው አንፃር እኔ ምንም ነው እና ያው እንትን እንላለን ማለት ነው። በኮሜንት እስኪ ከባለፈው ትወናና ከዚህ ግን እኮ እኔ አልተወንኩትም፣ ምክንያቱም አላንከለከልኩሽ ማዚህ በላይ ነው። ከዚህ በላይ ጥረጊ ቁጭ በይ ተነሽ ይልሽ ይሄንን እና ዛሬ ቪዲዮአችን ይሄን ይመስላል። በሀገራችን እንደዚህ የኢትዮጵያ መዳም በዚህ በኩል እኮ አረቦች እንደዚህ ያኔ እንደዚህ ሀበሻ በጣም በዛ ላይ ደግሞ አረቦች እኮ በባላቸው ምንም እንትን አትይም። አወለን ታንሽ እኛ አረቦችን እኮ ባላቸውን አንንተናነላቸው እንደዚህ ጋሽ የማይታሰብ ነው። ጋሽ የሚባለው በኢትዮጵያ አንፃር ነውና ያው ይሄን ይመስላል። ከሀገራችን አዛዦችና ካለንበት ሀገር አረቦች ያኔ በጣም ምስኪን ናቸው። የኛ ሀገር ብርቅዬ ነገር ናቸው። ያ ታይታላችሁ ያጠብኩትን በራድም ድጋሚ ያሳጠበችኝ ያላጠብሽው ከነሽ ነው አንቺ እንግዲህ አካሜራ ጀርባ ግን እንዴት እንደምታጠብ እኔና ነኝ ማቀው። ብቻ የዛሬ ቪዲዮአችን ይሄን ይመስላል። አበዛንባችሁ አንጠራጠርም ሀባይብ። ያው እንደዚህ አንዳንድ ነገር እንትን እያልን ያለ ነው ለራሳችንም በድብርት እንደገና በሰራ አንልበታለን እንጂ ሀይቱ ምንም ነገር አልተጠቀምንበትም። ገና ነን ኢንሻአላህ እንጠቀምበታለን። ወደፊት እስካሁን ድረስ ድካሙ ነው የተረፈን። አሁን ሀባይብ ይሄን ምሳኔ ዛሬ ቪዲዮአችን በቀጣይ ቪዲዮ እስከምንገናኝ ሌላ በቆንጆ ቪዲዮ እስከምንገናኝ